አየኸኝ፣ አንተ ሁሌም ስለ ቢዝነስ ነው የምታወራው። ዛሬ ግን ከዚያም በላይ ስለሆነ ስለ ታማኝነት ነው የምናወራው። ቆይ አቤል ምን ሆኖ ነው እንደዚህ የተለወጠው? ዮናስ የሆነ ነገር ነግሮት ይሆን እንዴ? ናይ ኢትስ ኦኬ። እኛ ደክሞናል፣ ሌላ ጊዜ መተን እንጫወታለን አይደል? በሩ ተቆልፏል። ምን ብዬ ነው የምነግረው? ታሟል እኮ። አንዴ ካዝና አንዴ ማቅጣል። ይሄ እብደት እኮ ነው። የኔን ፊርማ አስመስለ ገንዘብ ወጪ ስታደርግ የቢዝነስ ጉዳይ ነበር። እርዱኝ እባካችሁ፣ ሰው የለም እንዴ? ዮኒ እጅህን አታቁስል። በሩ ሚሊቴሪ ግሬድ ነው። ይልቅ ጉልበትህን አጨርስ። ገና ብዙ ሌሊት ይጠበቅብናል። በቃ አሁን ለኔ መልስ ትሰጠኛለህ። ገንዘቡ የት አደረከው ዮናስ? እኔ አሁን ላስረዳሽ አልችልም። እስኪ መጀመሪያ ከዚህ እብድ ሰውዬ ቤት እንውጣ። አንወጣ። እሱ እንዳለው ከሆነ ገንዘቡ የማፊያዎች ከሆነ አንዳችንም ነበር። አሁን ንገረኝ፣ የት ነው ያለው? ምን አደረከው? ገንዘቡ የለም። ምን አለ? ገንዘቡ የኔ የውጭ አካውንት ላይ የለም። ሌላ አካውንት ላይ ኢንቨስት አድርጌዋለሁ። ኢንቨስት አደረገው? የኔና የማፊያዎቹን ገንዘብ የት ነው ኢንቨስት ያደረገው? ክሪፕቶ ውስጥ አንድ ትልቅ ኮይን ነበረ። እዛ ላይ ኢንቨስት አደረኩት። ኮይኑም ወደቀ፣ ብሩም አብሮ ተናል። 20 ሚሊዮን ብር ዲጂታል አየር ላይ በተንከው። እንግዲያውስ አራታችንም ሞተናል። ማፊያዎቹ ጠዋት ሲመጡ ከገንዘቡ ይልቅ የኛን ደም ነው የሚፈልጉት።
መሳሪያ ፈልገህ ነው? አትልፋ። እናንተ ከመምጣታችሁ በፊት የባለቤት የቲማቲም መክተፊያ ሳይቀር ነው የደበቁት። አይሆንም። አቤል ትሰማኛለህ? እገልሃለሁ። አቤል እገልሃለሁ። ትሰማኛለህ? እገልሃለሁ። እንዲህ ተጫውተብኝማ አይሆንም። አቤል እባክህ እንዳትተኩስ፣ እባክህ እንዳትተኩስ። አቤል ይህ ነገር ከውስጡ አንዳች እሳት ነው የሚወጣው። እባክህ ምንም ነገር እንዳታደርግ አቤል። ይህ ነገር ከውስጡ መጥፎ ነገር ነው የሚወጣው። እሺ በለኝ። ግድ የለም አቤል፣ ይህን ነገር ዝቅ አድርገው። እሺ በለኝ አቤል፣ ይህን ነገር ዝቅ አድርገው። ግድ የለም እሺ በለኝ አቤል። በኋላ የሚጸጽተን ነገር ነው የምታደርገው። እንግዲያውስ ገንዘቡ መጥፋቱን ካወቅን ሌሊቱን ሙሉ ዝም ብለን ማሳለፍ የለብንም አይደል? ጊዜያችንን በአግባቡ መጠቀም አለብን። ገንዘቡ አየር ላይ ጠፍቷል አልከኝ? እሺ፣ እኔ ግን አንድ ነገር አውቃለሁ። አንተ ስግብግብ እንጂ ጅል አይደለም። የሆነ ቦታ ጥሬ ገንዘብ እንደደበቅክ አውቃለሁ። የለም፣ እመነኝ እምልልሃለሁ፣ ገንዘቡ የለም። የኔ ማር፣ አንቺስ አታውቂም? አብረሽ በምትማግጭ ጊዜ የት እንዳስቀመጥ አልነገረሽም ነው ወይስ ድርሻችን ሰጥቶ ነው ያባረረሽ? እንግዲያውስ እውነቱን እሱ እንዲያወጣ አንቺን ልግደልሽ ነው እሷ ልግደላት? ማንኛውም ብገላት ነው እውነቱን አፍረጥርጦ የሚናገረው? እኔ ስለ ገንዘብ ምንም አልነገረኝም። ምንም አውቀው ነገር የለም። እንግዲያውስ እውነቱን እሱ እንዲያወጣ እናድርጋ። አንቺ ልግደልሽ ነው አንቺ ልግደልሽ። አሁን ምርጫ ያንተ ነው። ህሊና በቅርቡ የምታገባት ንጹህ ሚስትህ፣ እሷ ደግሞ የምትወደው የጓደኛህ ሚስት። እባክህ እባክህ አቤል እሺ በለኝ፣ እመነኝ፣ ገንዘቡ የለም ጠፍቷል። ስለዚህ ማናችሁንም አትግደላቸው። እንግዲያው ከሄድና ልጀምራ። ህሊናን አትግደላት በቃ። እና እሷ ልግደላት? ይሁን። ዝምታ መልስ ነው። አየሽ ሳራ፣ ውሽማሽ ላንቺ ሲል አንዲት ቃል እንኳን መተንፈስ አልፈለገም። ፍቅረኛውን ለማዳን ሲል አንቺን መስዋዕት አደረገሽ። ተነሽ። አሁን አየሽው እውነተኛ ማንነቱን። እኔን የካደኝ ሰው አንቺንም ይክድሻል።
ቀጣዩ ግን ብርጭቆ ላይ አይደለም የሚያርፈው። ዮናስ 10 ደቂቃ ሰጥቻለሁ። በዚህ 10 ደቂቃ ውስጥ ገንዘቡን አለያም ደግሞ የገዛኸውን ንብረት እያንዳንዱ ታስረክበኛለህ። አይ ካልክ ግን እመነኝ የሚቀጥለው ጥይት የሳራ ግንባር ላይ ነው የሚያርፈው። እኔ ምንም ምርጫ አለ? ተቆሻሻ እኔ ከሱ ጋር መኖር አልችልም። እፋታለሁ ስለ ቆይ ትንሽ ቢዝነስ ይስተካከል አልከኝ። ለዚህ ነው ይላንተ ብዬ ክብሬን ትዳሬን አጣው። አንተ ግን አይደለም ልትሞትልኝ ልትናገርልኝ እንኳን አልቻልክም። አንቺ ደግሞ ስለ ክብር ታወራለሽ? ባልሽን የከዳሽው ከሱ ጋር ስተኝ ክብርሽ የት ነበር? አንቺ ምንም አታቂ። አቤል ምን አይነት አውሬ እንደሆነ አታቂ። እኔ ከሱ መሸሸጊያ ብቻ ነበር የምፈልገው። መሸሸጊያ? አሁን ግን ባልሽ ብቻ ሳይሆን አፍቃሪሽም ሊገልሽ ተስማምቷል። ምን አይነት ክብር የሌለሽ ሴት ብትሆኚ ነው ግን ሁለት ወንዶች ሊገሉሽ የተስማሙት? በቃችሁ፣ አትበዱ። አሁን እርስ በርስ የምትባሉበት ሰዓት አይደለም። ተዋቸው። እውነቱ ሲመጣ ነፃ ያወጣል ይባላል። አንዳንዴ ግን ነፃ ከመውጣት ይልቅ እርስ በርስ ያባላል። ቶሎ መፍትሄ የማፈጥር ከሆነ ማንም ሰው ከዚህ ቤት አይወጣም። ሁላችሁም እዚሁ ታልቋታላችሁ። ሰዓት እየቆጠረብህ ነው። እሺ እሺ ተረትቻለሁ። ግን የምነግርህ ነገር 20 ሚሊዮን ብሩ የለም። እንደዛ ባይሞላም በሱ ፋንታ ግን በእጄ ላይ ያለ ንብረት አለ። እሱን ልሰጥህ እችላለሁ። እሺ ቀጥል። ቢሾፍቱ ውስጥ አንድ ትልቅ ቪላ ቤት አለኝ። ግን በእኔ ስም አይደለም የገዛሁት፣ በእህቴ ስም ነው። ምን? ለእህትህ ቤት ገዛህ? የቤት ሽያጩ ተመን 15 ሚሊዮን ብር ያወጣል። ካርታው ደግሞ በእኔ እጅ ነው ያለው። ስለዚህ እሱን ሙሉ በሙሉ እሰጥሃለሁ። ከዛ በዘለለ የተቀረ የጎደለውን ገንዘብ ደግሞ እየሰራው ቀስ ብዬ እከፍልሃለሁ። ግን እባክህ እንደምንም ብለን ከዚህ ቤት እንውጣ። 15 ሚሊዮን በቂ አይደለም፣ ግን ጅምሩ መጥፎ አይደለም። የቤቱ ካርታ የት ነው ያለው? መኪና ውስጥ ነው ያለው። ውጪ። መኪና ውስጥ እና በሩን ከፍቼ ካርታው እንዳመጣ ፍቃድልኝ ነው የምትለኝ? ዮናስ፣ እኔን ስታስበኝ ጅል አድርገህ ነው እንደምታስበኝ?
እምልልሃለሁ ውጪ ነው ያለው። እሺ ካርታውን እናመጣዋለን። ግን አንተ አትወጣም። ከእናንተ ከሁለት አንደኛችሁ ወጣችሁ ካርታውን ይዛችሁ ትመጣላችሁ። አሁን ከዚህ ወጥቶ ካርታውን የሚያመጣው ሰው ትልቅ ፈተና አለበት። ምክንያቱም አንዴ ከዚህ በር ከወጣ በዚያው ሮጦ ማምለጥ አለያም ደግሞ ፖሊስ የመጥራት ምርጫ አለው። እባክህ አቤል እሺ በለኝና ራሴ ካርታውን አምጥቼ ልስጥ። እሺ በለኝ። አንተማ በፍጹም አትወጣም። ሳራ አንቺ ወጥተሽ ታመጪዋለሽ። አይ አንቺ ከወጣሽ ደግሞ እኔም ሆንኩ እሱ እንድንሞት ነው የምትፈልጊው። ስለዚህ አንቺ ታመጪዋለሽ። እኔ ብወጣስ? ፖሊስ ብጠራስ? ካልተመለሽ ወይ ደግሞ እዚህ ሰፈር የፖሊስ መኪና ድምፅ ከሰማው እመኝኝ ከዚያ በፊት የዮናስን ግንባር በጥይት በሰዋል። ጥያቄ ያለው አሁን እዚህ ላይ ነው። ቅድም ዮናስ ሲክድሽ አይተሽዋል፣ ጥፊም መተሽዋል። አሁን ተመልሰሽ ወደዚህ ሲኦል ቤት ትመጫለሽ ወይስ በዚያው ትሄጃለሽ? የዮናስ ህይወት ባንቺ እጅ ላይ ነው። እባክሽ ሊና እሺ በይ። አውቃለሁ አጥፍቻለሁ፣ ግን እባክሽ እንድሞት አትፍረጂብኝ። እባክሽ እሺ በይ። እባክሽ ካርታውን አምጪው። ቶሎ ስጣት። ይኸውልሽ 3 ደቂቃ ነው ያለሽ። ያ ማለት 180 ሴኮንዶች። በዚህ ደቂቃ ውስጥ ካልደረሽ የዮናስን አስክሬን ነው የምታገኘው። አንድ ሰው ቢንቀሳቀስ እደፋችኋል። እሺ በሩን ክፈት። ህሊና አደራ። ሞኝ አትመለስም። እመነኝ፣ እኔ አትመለስም። ማናት ያንተን ህይወት ለማዳን ብላ ራሷን እዚህ ሰዓት ውስጥ መልሳ ምከት? ትመለሳለች። ሰዎች በጨነቃቸው ጊዜ ምን ማድረግ እንደሚችሉ መገመት ይከብዳል። አንተ እሷን አሳልፈህ እንደሰጣት ሁሉ እሷም ነፃነቷን ልትፈልግ ትችላለች። አንድ ደቂቃ አልፏታል።
2 ደቂቃ ከ40 ሴኮንድ። አምስት 4 3 እባክህ አቤል፣ እሺ በለኝ እባክህ። ትመጣለች፣ እመነኝ። ህሊና በእኔ አትጨክንም። እሺ በለኝ። ደግሞ እየመጣች ነው በለኝ። 2 እመነኝ። እሺ በለኝ። 1 እየታወቀኝ ነው። እሺ በለኝ እባክህ። ሰዓት እየመጣች ነው። እሺ በለኝ እባክህ። አቤል መጣች። ሉዬ በጣም ነው የማመሰግነው። እኔማ በእውነት ህይወቴን ያተረፍሽልኝ በጣም ነው የማመሰግንሽ። አትንካኝ። እውነተኛ ካርታ ነው። 15 ሚሊዮን ብር የሚያወጣ የቤት ካርታ። ህሊና፣ ቃሌን አክብሬያለሁ። የዮናስ ጭንቅላት አልተበተነም። እሺ አቤል፣ አሁን እንግዲህ ካርታውን አግኝተሃል። ስለዚህ እባክህ በሩን ክፈትልን። እኛ እኮ እጅግ በጣም ተጨነቅን። አስራ 15 ሚሊዮን እንጂ 20 ሚሊዮን ብር አይደለም ያልከኝ። ይሁኔ 5 ሚሊዮን ብር ይጎላል። እና ደግሞ ህሊና ለምን እንደተመለሰች አልነገረችንም። አንቺ የለየልሽ እብድ ነሽ። ይህን ቆሻሻ ለማዳን ብለሽ ተመልሰሽ ወደዚህ ሲኦል ትመጫለሽ? እኔ የተመለስኩት እሱን ለማዳን አይደለም። ውጭ ሆኜ ስልኬን አውጥቼ ነበር ፖሊስ ልጠራ። ግን አንድ ነገር አሰብኩ። ፖሊስ ብጠራ አንተ ትሞታለህ፣ አቤል ይታሰራል። ግን ገንዘቡስ? ምን እያልሽ ነው? የጋራ አካውንት ላይ ፊርማ ያለ። ለዛ ነው እኮ ልታገባኝ የፈለከው። የውጭም ላይ ቢሆን ስም ያለ። አንተ ብትሞት ፖሊሶችና ማፊያዎች የሚመጡት ወደ እኔ ነው። ለዛ ወይ ወይኔ ይወርዳለሁ ወይ ይገደላለሁ። ለዛ መመለስ ነበረብኝ። አንተን ህይወት ለማዳን ሳይሆን የራሴን ህይወት ለማዳን ስል የተመለስኩት። ድንቅ ድንቅ ድንቅ! አያችሁ አይደል? እውነተኛ የሰው ልጅ ተፈጥሮ ይሄ ነው። ራስ ወዳድነት። ሁሉም ሰው የራሱን ቆዳ ነው የሚያድነው። እባክህ አቤል፣ ቁልፉን ክፈትልንና ከዚህ ቤት እንውጣ። ቀሪውን 5 ሚሊዮን ብር ቀስ ብዬ ሰርቼ እሰጥሃለሁ። በእጄ ላይ ምንም ንብረት ስለሌለ ነው። እሰጥሃለሁ። አይሰራም። 5 ሚሊዮን ብሩን አሁን እፈልገዋለሁ። አለበለዚያ በሩን አልከፍተውም። ማንም ሰው ከዚህ ቤት አይወጣም። ከየት ብዬ ነው 5 ሚሊዮን ብሩን ላመጣ የምችለው? እጄ ላይ ያለ ቀሪ ንብረት ምንም የለም።
የሳራን እጇ ላይ ያለውን ጌጥ ተመልከቱ። አቤል ይህንንም አታድርጎ። እናት እኮ ማስታወሻ ነው። አዎ የእናቴ ማስታወሻ። እናቴ ግን ለታማኝ ምራቷ ነበር የሰጠችው። አንቺ ግን ከዚህ ቆሻሻ ጋራ ስትማግጪ ሀብሉ እጅሽ ላይ ነበር። ካሜራው ላይ ይቸዋል። አንድ ህግ አለው። ምክንያቱም ጌጡን እሷ በፍቃዷ ልትሰጥህ አትችልም። ጌጡን ከሰጠችህ እሷ እዚህ ቤት ያላት ዋስትና ያበቃለታል። ስለዚህ ጌጡን በግድ ትቀበላታለህ። እሺ እሰጥሃለሁ። ስለዚህ ይሁን፣ ምርጫው ያንተ ነው። የቀረውን 5 ሚሊዮን ብርና ይሄን በር ለማስከፈት የሳራ እጅ ላይ ያለውን ጌጥ አውልቀህ ማምጣት ይኖርብሃል። እንዳትነካኝ። ከዚህ ቤት የግዴታ መውጣት አለብን። ሞት ተጋፍጦ እየጠበቀን ነው። ስለዚህ እባክሽ አብሩን አምጪው። እኔ ራሴ አዲስ ገዛልሻለሁ። ብቻ ከዚህ ቤት እንውጣ። አልሰጥህም። ይህ ሀብል ማለት ለአንተ ህይወትን ማትረፊያ ነው፣ ለእኔ ደግሞ ብቸኛ ጋሼ። ሳራ ምን ሆነሻል? ለምን ትጃጃዩ? አብደሻል እንዴ? ምን መሆንሽ ነው? ጊዜ የለንም፣ ሌሊቱ እየነጋ ነው። እንኳን ወደ እውነተኛ ማንነታችሁ በሰላም መጣችሁ። ይኸው ካርታው፣ ይኸው የ5 ሚሊዮኑም ሀብል። አሁን የምትፈልገው 20 ሚሊዮን ገንዘብ ሞልቶላል። ስለዚህ በሩን ክፈትልንና እንውጣ። አስደናቂ ነው። የሰው ልጅ ለመኖር ሲል ምን ያክል ዋጋ እንደሚከፍል ማየት። ስለዚህ አሁን በሩን ክፈትልን። ማፊያዎቹ እዚህ ከመምጣታቸው በፊት እኛ ቀድመን ከዚህ ቤት መውጣት አለብን። የምትፈልገውን ገንዘብ በሙሉ አግኝታል። ስለዚህ እባክህ በሩን ክፈትልን እና አስወጣን። ማፊያ እውነት እኔ የማፊያዎች ገንዘብ ባደራ የማስቀምጥ ይመስልሃል? እውነት እኔ በእነሱ ስር የምወድቅ ይመስልሃል? ምን ዮናስ አታረገው። ማፊያ የሚባል ነገር የለም፣ ውሸት ነው።